ነገ ማለትም ከአንድ ቀን በኋላ ሚያዝያ 23 አቤት 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 ደረሰ። እንኳን አደረሳችሁ በእውነት። አዎ አላወቃችሁም እንዴ? ኃጢአታችን የሚደመሰስበት ቀን ነው ሚያዝያ 23። ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ንፋስ ፈጥኖ የሚደርሰው ቅዱስ በሰባዎቹ የዓለማችን ክፉ ጨካኝና ምሕረት የለሽ ነገሥታት መካከል እየተሰቃየ እየሞተ እየተነሳ የክርስቶስን ወንጌል የሰበከ ኃያል ቅዱስ ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የተደገመበት ክፉ መተትና ድግምት ያለበት መርዝ እያመጡ የተለያዩ ጠንቋዮችና መተተኞች ቢሰጡትም እንኳን እሱ ግን በአምላኩ ኃይል በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያበራና እያሸበረቀ እነዚህን መተተኞችና ጠንቋዮችም እያሳመነ መሬትን እየረገጠ ጸበል እያፈለቀ እያጠመቀ ክርስቲያን ያደረገ ኃያል ሰማዕት ዱዲያኖስና ሰባዎቹ ከሃዲ ነገሥታት ኢየሱስ አምላክ መሆኑን አሳየን ቢሉት የደረቁትን እጽዋት አለምልሞ የለመለሙትን እጽዋት ደግሞ አድርቆ ከሞቱም 430 ዘመን የሆናቸውን ሙታንን አስነስቶ መድኃኔ ዓለም ኢየሱስ ክርስቶስ እውነተኛ አምላክ መሆኑን ያስመሰከረ ሰማዕት ንጉሡ ዱዲያኖስ በእንጨት ላይ ቢያሰቅለው ሥጋውን በመቃን ቢያስፈትተው ረጃጅም የብረት ችንካር ያለበት ጫማ አጫምቶ ሂድ እያለ ቢያሰቃየው በሰባ ችንካሮች ቢያስቸነክረው አናቱን በመዶሻ ቢያስቀጠቅጠው በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው በጦር ቢወጋው በቢላ ቢቆራርጠው በመጋዝ ቢሰነጥቀው በእሳት ቢያቃጥለው በውሃ ቢቀቅለው ይህ ቆራጥና ኃያል የሆነ ቅዱስ ሰማዕት ግን እነዚህን ሰባ ነገሥታትና ከሃዲውን ዱዲያኖስን እስከማሳፍራቸው ድረስ ጌታዬ ሆይ አደራህን ነፍሴን ከሥጋዬ እንዳትለያት እንዳትገለኝ ብሎ የተማጸነ ኃያል ቅዱስ ጨካኙ ንጉሥ ዱዲያኖስ ሥጋውና አጥንቱን በብረምጣድ ቆልታችሁ ፈጭታችሁ ይድረስ የተባለ ታላቅ ተራራ ላይ ወስዳችሁ እንደ ዱቄት በትኑት ብሎ ወታደሮቹን ቢያዘዛቸው ጭፍሮቹም የዚህን ቅዱስ ሥጋ በመንኮራኩር ፈጭተው በብረምጣድ ቆልተው ይድራስ የተባለ ታላቅ ተራራ ላይ ወስደው ቢዘሩት የቅዱሱ አካል የቅዱሱ ሥጋ ያረፈበት ሳር፣ ደንጊያ፣ ቅጠል፣ እንጨት፣ ድንጋይ በሙሉ እንደ ሰው አንደበት አውጥተው ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር ብለው የመሰከሩለት ሊቀ ሰማዕታት ገባሬ መንክራት የኢትዮጵያው ገበዝ ቅዱስ ጊዮርጊስ ነገ ማለትም ከአንድ ቀን በኋላ ሚያዝያ 23 በሰባዎቹ ጨካኝ የዓለማችን ነገሥታት መካከል ከማያቋርጥና ከማያባራ ጭካኔ ከተሞላበት የ7 ዓመት ጽኑ ስቃይና እንግልት በኋላ አንገቱን ተሰይፎ ሰማዕትነትን የተቀበለበት ታላቅ ዓመታዊ ክብረ በዓሉ ነው። አደራ ብያለሁ፣ አደራ። ይህንን ቪዲዮ አንድ ቀን ቀድሜ የሠራሁበት ዋናውና ትልቁ ምክንያት የሊቀ ሰማዕታት የቅዱስ ጊዮርጊስን ተጋድሎና ትልቁንና ዋናውን ቃል ኪዳኑን ሕዝቡ አውቆና ተረድቶ